አሚር ካን እንደገና ሊያስገርመን ነው መሰለኝ። ሰሞኑን እንግዲህ ሲታሬ ዘሚን ፐር የሚለው የታሬ ዘሚን ፐር ቀጣይ የሆነው የአሚር ካን ተጠባቂ ፊልም ትሬለሩ ተለቋል። 3 ደቂቃ ከ30 ሰከንድ የሚሆን ርዝማኔ ያለው ይህ የአሚር ካን ትሬለር እጅግ በጣም ተወዷል። ትሬለሩ ላይም እጅግ በጣም ብዙ አጓጊ ነገሮች ታይተዋል። ትሬለሩን እንዳየሁት እንግዲህ እጅግ በጣም የሆነ ልብ የሚነካ የሚያስለቅስ አስቆንም አዝናንቶንም አስተምሮን የሚያልፍ ፊልም የሰሩ ይመስላል። በነገራችን ላይ የዚህን ፊልም ሙሉ ሪቪው በኒ ክብሮም በሚል የኔ የዩቲዩብ ቻናል ላይ ለቅቄዋለሁ። ሁላችሁም በዛውን ገብታችሁ ሰብስክራይብ ብታደርጉ ደስ ይለኛል። የአሚር ካን ሙሉ የሲታሬ ዘሚን ፐር ሪቪው ለቅቄያለሁ ማለት ነው። አሚር ካን እዚህ ፊልም ላይ የሚጫወተው ካራክተር እጅግ በጣም ለየት ያለ አንገሪፍ ያለበት የባስኬትቦል አሰልጣኝ ሆኖ ነው የሚሰራው እና ከትሬለሩ እንደተረዳሁት እንግዲህ አሚር ካን ጠጥቶ ሲያሽከረክር የሆነ መኪና ይገጭና ከዛ በኋላ ምንድነው በፍርድ ቤት የሚደርስበት ቅጣት ይሄ ኢንተሌክቹዋሊ ዲሴብልድ የሆኑ ሰዎችን የማሰልጠን ቅጣት ይጣልበታል። ለስንት ጊዜ? ለ3 ወር ማለት ነው። እንግዲህ አሚር ካን አንገሪፍ አለ፣ እንደገና ደግሞ የነሱ ዲሴብሊቲ ያለ ሁለቱ እጅግ በጣም ለድራማም ለምንም አዘፊል ይመቻል። የሱን አንገርና የልጆቹን ኢንተሌክቹዋል ዲሴብሊቲ በምናይበት ጊዜ የሆነ ኢንስፓየር ሊያረጉን በጣም ብዙ ነገር ሊያስተምሩን ፈልገው የሰሩት ፊልም ይመስላል። ትሬለሩ ደግሞ እጅግ በጣም የሚያምር በቃ ትሬለር ነው። በጣም አጓጊ። እኔ የወደድኩት ልክ የአኒማልን ትሬለር እንደወደድኩት በቃ በዛው ልክ ነው የወደድኩት። እስኪ አሁን ደግሞ የዚህ ፊልም ፈን ፋክቶች ልንገራችሁ። የመጀመሪያው ፋክት እንግዲህ አሚር ካን ከ3 ዓመት በኋላ ማለትም ከላልሲንግ ቸዳን ከሰራ በኋላ ተመልሶ መጥቶ የሰራው ይህ ሲታሬ ዘሚን ፐር የሚለው ፊልም ከ2018 ሻምፒዮን ከሚባለው የስፓኒሽ ፊልም ነው እንግዲህ ሪሜክ የተደረገው። የአሚር ካን ተጠባቂ ፊልም ሲታሬ ዘሚን ፐር ጁን 20 2025 ለእይታ የሚበቃ ይሆናል። እኛም ጋር እንግዲህ ከዓለም እኩል እናየዋለን ብለን እንጠብቃለን። ዝግጁ ናችሁ ለሲታሬ ዘሚን ፐር? ሌላው ሲታሬ ዘሚን ፐርን ለየት የሚያደርገው እንግዲህ ታሬ ዘሚን ፐርን፣ ለገንን እንዲሁም ደግሞ ደንገልን ከሰሩት ሰዎች ነው ፊልሙ የቀረበልን። ስለዚህ ምንም አይነት ጥርጥር የለኝም ጥሩ ፊልም እንደሚሆን ማለት ነው። ሌላ ዋናው ፋክት ምንድነው? ይህ ፊልም እንደነገርኳቸው በ2018 ሻምፒዮንስ በተባለው የስፓኒሽ ፊልም ላይ ተመስርቶ የተሰራ ነው። ነገር ግን ያ ሻምፒዮን የሚለው ፊልም በእውነተኛ ታሪክ ላይ ተመስርቶ የተሰራ ኢንተሌክቹዋሊ ዲሴብልድ የሆኑ ሰዎች ላይ ተመስርቶ የተሰራ በባስኬትቦል ላይ የሚያጠነጥን ፊልም ነው። ሌላው ፋክት እንግዲህ አሚር ካን ከተለየ ዝግጅትና ከ3 ዓመታት ቆይታ በኋላ ነው እንግዲህ የተመለሰው። ማለትም ላልሲንግ ቸዳን ከሰራ በኋላ በታሬ ዘሚን ፐር ነው እንግዲህ በቢግ ካምባክ መመለስ የፈለገው። ሌላው የዚህ ፊልም አስገራሚ ፋክቱ ምንድነው ደግሞ ካስቲንጉ ነው። ፊልሙ ላይ ካስት የተደረጉት ኢንተሌክቹዋሊ ዲሴብልድ የሆኑት ሰዎች የእውነት ናቸው እና ይሄ ደግሞ አውተንቲክ ሪፕሬዘንቴሽኑን እጅግ በጣም የጎላ ያደርገዋል፣ ፊልሙን ሞር ሪያሊስቲክ ያደርገዋል። ሲታሬ ዘሚን ፐር እንግዲህ በአጠቃላይ የሚያጠነጥነው ይሄ ኢንተሌክቹዋሊ ዲሴብል የሆኑ ወጣቶች ምን አይነት ላይፍ ጆርኒ ስትራግል አላቸው፣ ብዙ አስተማሪና ኢሞሽናል ተች ካላቸው ነገሮች ጋር ሊያሳየን የሚሞክረው ከትሬለሩ እንደተረዳሁት። ሌላው እኔ ደስ ያለኝ ፋክት ደግሞ ምንድነው የዚህ ፊልም ሙዚቃ ነው። ሙዚቃው ላይ እንግዲህ ሸንከር ኤህሳን ሎይ ነው የተሳተፉበት። እነዚህ ሰዎች ታሬ ዘሚን ፐር የሚለው የመጀመሪያው ሴኩዌል ላይ እጅግ በጣም ምርጥ ሙዚቃዎች ነው እየሰጡን። እኔ እጅግ በጣም የምወደው ዘፈን አለ እንግዲህ ታሬ ዘሚን ፐር ላይ ቱጄ ሰብ ፓታሄናማ የሚለው ዘፈን ማለት ነው። እንደሱ አይነት ዘፈኖች እንደሚኖሩ ጠብቃለሁ። ምክንያቱም ትሬለር ላይም የሰማሁት የሆነ ኮረስ ያለበት የሆነ ዜማ ምናምን ነገር ደስ ብሎኛል። የሆነ አሪፍ ሙዚቃ እንደሚሆን ተስፋ አደርጋለሁ። ጋይስ የዚህን ፊልም ትሬለር እዩት፣ ወይም ደግሞ እኔ የሰራሁትን የሲታሬ ዘሚን ፐር ትሬለር ሪቪው በኒ ክብሮም ቻናል ውስጥ ገብታችሁ እዩትና ሀሳብ አስተያየታችሁን በዩቲዩብ በቲክቶክም ኮሜንት ላይ አጨናንቁኝ። በቃ በኒ ክብሮም ነበርኩ። ሲታሬ ዘሚን